አኩቻ በስንት ነው? በ1500 ነው። አኩቻ ተርፏል። ቤዚ በ1200 ናት። ስለዚህ ባስሌል ወራጅ በ1000፣ ዳጊ ወራጅ በ1000፣ ማርቲ ሮያልም በ1000 ወራጅ። ሁላችሁም በ1000 ወራጅ ነው ሶስታችሁ። ቤተሰብ በ1100 ነው። ቤተሰብ በክቲማ በ1100 ናት። ሶስቱ ናቸው የሚወርዱት፣ ወይ ማርታ ወይ ዳጊ ወይ ባስሌል። ከሶስቱ አንዳቸው ማትረፍ ሁለቱን አትርፎ አንድ ሰው ይወርዳል ማለት ነው። ካልሆነ ግን ሶስቱም ነው የሚወርዱት። ማርቲን፣ ዳጊም ባስሌልም ነው የሚወርዱት። እሺ ለማንኛውም አሁን እስከ 10 ቁጥር ጨዋታው ይጠናቀር ማለት ነው። ቢጠናቀቅም ጥሩ ነው እንዳሰብ። this is the right time ሌሎቻችሁ ደብል ታፕ ፋሚሊ ደብል ታፕ ያረጋችሁ ሌሎቻችሁ ጋይስ ሌትስ ጎ ደብል ታፕ ያደረጋችሁ። እሺ አንድ እስከ 10 ነው የምቆጥረው። እስከዛ ቁጥር ምንም አይነት ፑሽ ካልተደረገ ጌሙ ይጠናቀቃል ማለት ነው። ጋይስ አንድ 2 አኩ ያሻሽያለሁ አይደል ዛሬ ከባለፈው። አረ ማር ሆነሻል ዳጊ ባለፈው ምን ነኩብኝ? ጽጌ ምን አስነኩብኝ? አልከው ብሶብሽ ነው የመጣየው። በቃ እንዲሆኝ ይላልው ይፈልጋል። አርሰናል በላም አልበላም አይ ትንሽ ለመረጋጋት እየሞከርኩ ነው። ስሜት ውስጥ ነው ያለሁት ለዛ ዳገቷ እንዴት ማለት ደስታው ነው? የደስታ ስሜት ውስጥ ነው ያለውና ጊፍተር እንደውን ሰግቶ ነው ዛሬ ደስታ ማዕበል ውስጥ ነው ያለሁት ለዛ። ኮንግራ ብራዘር። እሺ ጋይስ በፂ በ30,000 አንደኛ፣ እኔ በ5,600 ሁለተኛ ሆኛለሁ። የኔ ቤተሰቦች ካላችሁ ፑሽ አድርጉልኝና አንደኛ መሆን እችላለሁ። እድል አለ ጋይስ፣ እድል አለ። ሌሎቻችሁ ደብል ታፕ ያደርጋችሁ። ደብል ታፕ ፋሚሊ ሌሎቻችሁ ደብል ታፕ ያደርጋችሁ ጋይስ። ደብል ታፕ ዳጊ ኦርተን በ1000 ወራጅ፣ ባስሌል በ1000 ወራጅ፣ ማርቲ በ1000 ወራጅ፣ ቤዚ ሮያል በ1000። ቴንክ ዩ ማራናታ። ዝቅ አድርጉትና 100 ስጡኝ ጋይስ። ቤዚ ሮያል እንዲህ አርገሽ ከምትሰሪው ነቅለሽው አትሰሪው እንዴ? ወደዚህ ያዛኩ እውነት ምን ያርክሽ ነው ግን ቤቤል ትወጃለሽ በቃ። እሺ ጋይስ ቤዚ ሮያል በ1200፣ አኩቻ በ1100። በእናትህ ዳጊ ቤዚን አትናገራት። እኔ እንደፈለግህ አድርገኝ በእናትህ አኩ ቤቢ። እሺ አኩቻ በ1000 ስንት መቶ? 100 ነው። በ1100 በ1200 በስንት አትናገርም እንዴ? ምንድን ነው? እሺ ጋይስ ማርቲ የት ሄድሽ? አኩቻ የት ሄድክ? ሁላችሁም ገባ በሉና ጌም። ሁለተኛ ለመሆን ምን ያህል ነው የሚያስፈልገኝ? ጽጌ ሁለተኛ ለመሆን ከኔ መብለጥ አለብህ። 6000 ማግኘት አለብህ። ማላልኩም እንደዛ ድፍረት እንደው ድፍረት እንደ ወኔክ። አንቺ ምን ቤተሰብ አለሽና ነው ደግሞ ወሪሽ የምታወሪው? አንቺ በ900 ሆነሽ። ቤቲ ግርማ በ900። ማርቲ ሮያል ተርፋለች። ለማንኛውም ማርቲ ሮያል ተርፋለች። ባስሌልና ዳጊ ወራጅ። ጨዋታችን ሌላ አውቀው እንትናት
ለማንኛውም ደብልታፕ ያደረጋችሁ ጌሙን ልናጠናቀቅ ነው። እኔ 10,000 ከገባው እኔ ራሴ ከበጽ ጋር በመነጋገር እና በጽ ተባብረን መቅጣት እንችላለን። እኔ 10,000 ከገባው ነው ግን ጋይስ 4,400 ነው የሚቀረኝ 10,000 ለመግባት ጋይስ። ሌትስ ጎ። ዳጊ ኦርተን ወራጅ፣ ባስልኤል ወራጅ። እኔ ሁለተኛ ነኝ። ማርቲሪዋል በ1200 ተርፋለች። ቤት ጽብቅ ቲም በ1100 ተርፋለች። አኩቻን በ1200 ተርፏል። ቤዚ ሮያልን በ1200 ተርፋለች። ቤቲ ግርማ ከስኮራችን ዝቅ ትላለች። 900 ናት ጋይስ። ቤቲ ግርማ 900 ናት ጋይስ። 2 3 ጋይስ ሌትስ ጎ 3 ጋይስ 3 ጊፍት ጋለሪ ምንድን ነው? ኦኬ ጊፍት ጋለሪ የተሞላልሽ ወግድ 1900 ቤቲ ግርማ በ1900 ሆናለች። ወራጅ ባስልኤል በ1000 ዳጊ በ1000 ወራጅ ናችሁ። ወራጆች ናችሁ። በዚህ ግን 30,000 ላይ ስታካረክ ነቅነቅ በል እንጂ 100 በ200 እየተሳሳማችሁ የሆነ ነገር እንዴ የሆነ ነገር ያስፈልገዋል አይመስልም? እስካሁን ግን ላብ ጨዋነቷን ያየሁት ወንድ ስትስም አላየሁት። ጨዋና የኔ ማር አትፈሪ ቆንጆ። እኛን ስትስም እኮ እኛ ለእሷ መሰም እንችላለን። እኛን ከሳመችን እኛ ለእሷ እንሳምላት፣ እሷ እኛን ሳመን፣ እኛ ደግሞ ሌላ ሰው እንሳምላት። አይመስልሽም? አሪፍ ሀሳብ ይመስለኛል። ቤት ሻይ እኛ ታዛዦችን ባሴ ምን ነው መሳም ፈልጋለሁ። የኔ ነገር ነው የሚያስቀም ምንድን ነው? እሺ ለማንኛውም እሺ እንቀጥላለን። ለማንኛውም ባስሌል እና ዳጊ ኦርተን ወራጆች ናችሁ። ከሁለት አንዳችሁ አንድ ሰው ይቀመጣል። ማንን ልሳም? ባስሌል ቀጥል። አንተን አይደለም አንተ ቤተሰብ መጥቷል። የወገኖቼ መጥቷል። ወገኖቼ አለሽ እንዴ? ወገን አባቤቴ ቤተሰብ ነው። የት አለ ቤተሰብ? የማርቲ ቤተሰብ ካለክ ልትወርድ ነው። ኧረ ባሴ ምን እንደሚያስፈልግ ታውቃለች። አየህ እኩል ናቸው ወራጆች። አሁን በረቱ እኩል ካረግሻቸውማ እኩል ሁለቱም ወራጅ ነው የሚሆኑት። ማሪ አንደኛውን ነው መምረጥ የምችው ያለው የመጨረሻ ቻንስ። ሁሉም አይውረዱ። ሌላ አንድ ጌም ይድገሙ የምትይ ከሆነ ደግሞ ግዴታ ሁሉም 3,000 መግባት አለባቸው። የቤቱ ህግ ነው። እኛ በህግ ነው የምንመራው። ምንም ማድረግ አይቻልም። የኔ ቆንጆ ወገኖቼ በልኝ ወገኖቼ አለን ደስ ይላል። ወገኖቼ በሉልኝ ትላለች። ኧረ በዚህ ዛሬ እያማረብህ ነው። በዚህ የዘመጥክ ነው ምናምን ይመች ይሜ እሺ እውነትም ወገኖቿ ምንድን ነው የደነገጥሽው? ማሬ ድጋጤ ምን ጉድ ነው? ማርቲ እየተረፈች ነው ጋይስ። ማርቲ በደንብ እየተረፈች ነው፣ ግን ምንም የሚያስደነግጥ ነገር ሁለተኛም ልታስወጣት ትችላለች። የምን መትረፍ